ሰላም የዩቲዩብ ቤተሰቦች ዛሬ አዲስና አስተማሪ በሆነ ቪዲዮ ተመልሻለሁ። በዚህ ቪዲዮ ሁላችሁም ዩቲዩብ ላይ እየገባችሁ እንዴት ላይክ ማድረግ እንደምትችሉ ኮሜንት እንደምታስቀምጡ እንዲሁም ደግሞ ሳብስክራይብ እና የኖቲፊኬሽን ምልክት እንዴት ማስቀመጥ እንደምትችሉ አሳያችኋለሁ። ሁላችሁም በትኩረት ተከታተሉ፣ እስከ መጨረሻው ተመልከቱ። አሁን ወደ ጉዳያችን። በመጀመሪያ ዩቲዩብ ላይ እገባለሁ። ዩቲዩብ ላይ ከገባው በኋላ ዩቲዩብ ላይ ገብቼ ክሊክ አድርጌ ወደ ውስጥ እገባለሁ። ዩቲዩብ ላይ ገብቼ ሳብስክራይብ ማድረገውን ቪዲዮ እነካለሁ። ከነካው በኋላ ልክ እኔ ለምሳሌ አዲስ የሰርግ ዝማሬ የሚል ነው የምነካው ማሳያችሁ እናንተ ማለት ነው። ነካውና ገባው። ከገባው በኋላ ፕሮፋይሉን ተጫንኩት። ፕሮፋይሉ ውስጥ ቪዲዮ የሚል አለ። ቪዲዮውን ተጫንኩት። ቪዲዮውን ከተጫንኩት በኋላ እያንዳንዱ ቪዲዮ አንዱን ቪዲዮ ገብቼ ነካለሁ። ይሄው ከነካው በኋላ ላይክ የሚል አለ። ላይክ ይመጣል፣ ኮሜንት ይመጣል፣ ሳብስክራይብ ይመጣል። ኖቲፊኬሽን ምልክት እንዴት እንደሚበራ ላይክ አደርጋለሁ፣ ኮሜንት ላይ ገብቼ ጉድላለሁ፣ ሳብስክራይብ አድርጋለሁ። የኖቲፊኬሽን ምልክቷን ደግሞ ገብቼ አበራለሁ ማለት ነው። በዚህ መንገድ ሁላችሁም በትክክል ስሩ።